ፈለገ አንተ ቀስ ብለህ ስላወራ የትህትና መገለጫ አይሆንም። እኔ ጮክ ስላልኩ ሩድነት አይደለም። ትክክል። እሺ ስለ ኢትዮጵያ ከዛ በኋላ በጥምቀት አንድ ናችሁ ወይ ባስተምሮ አንድ ናችሁ ወይ ምናምን ነገር ስገባ ምን አልከኝ መሰለህ? በጣም አሁን ተራ በሆነ ነገር ነው በነገራችን ላይ የተከራከርከኝ ያለው። ችግር የለም እኔ አልፈዋለሁ። ምን አልከኝ መሰለህ? ከየት ቤተ እምነት ነው የመጣው ስል ከቬዝ ባይብል ኢንተርናሽናል ቸርች አልከኝ። ኦልሬዲ ይሄ ደግሞ አይደለም ሙሉ ወንጌል አንተ ነህ ሳትጠይቀኝ እኔን ሳትጠይቀኝ አንተ ይመስለኛል ከሙሉ ወንጌል ቤተክርስቲያን ለመሰለኝ እኮ ገባ። እኔ ደግሞ አይምሰል ከሙሉ ወንጌል ሳልሆን ከፌዝ ባይብል ኢንተርናሽናል ነኝ አልኩ። ከዛ ወይ ሁላችሁም ደግሞ ያ ወንጌል አማኛችሁ አይደለም ወይ? ወንጌል ያለችበት ነው ህብረቱ አንድ ጊዜ ኃይልሽ ቆይ ፕሊስ አንድ ጊዜ ቆይ። እሱ ፓስተር ሶፊ የተናገረ ስለሆነ እንስማው። ይኸውልህ ፓስተር ሶፊ አገልጋይን አይደለ? በቻልነው አቅም ሰዎች ያደመጡን ስለሆነ በቻልነው አቅም እንደማመጥ። አሁን አንተ ብቻ ልታወራ ነው እንደመጣው? እኛም እኮ ልናወራ ነው እኮ። እንደውም እኮ እኛ ጨዋታ ውስጥ መካከል እኛን የምንነጋገር ውስጥ መጣ። እንዴት ነው ባካችሁ ፍቀዱልኝ ጆይንም ላድርጎይ ብለን እኮ አይደለም መጣ ተቀበልን። እሺ ማውራት ይቻላል ፓስተር ሶፊ ከአንተ ጋር? ታዲያ ለማውራትማ ነው እዚህ የተገናኘ ነው። እሺ ፈቅደህልኛል? ፈቅደህልኛል? ማውራት ይቻላል? ላውራ? ገና ነው አልፈቀድኩም። እኛ ኃይሉ ዮሐንስ እያስተማረ ያለውን ትምህርት አቋርጠን የገባኸው ኃይልሽ ፈቅደህልኛል? አንተ እናወራለን፣ ፈለገ እናከብራለን። እኛ እንዳንተ ሰው አንተ ጋር ሲገባ በጠረባ ብለን እንደምታስወጣ እናስወጣም፣ እናከብራለን። እንግዶቻችን እያስቀየርክብን ነው። እኛ እኮ ደህና ኃይሉ ዮሐንስ ድንግል ማርያም ያላት ድንግልና ዘላለማዊ ነው። እያስተማረን ነበረ። ተመስገን የጠራህ ፈለገ፣ ተመስገን የጠራህ እኔ ጠራው ስላልኩት ኖ እኔ ነኝ ተመስገንን። አንድ ሰው አንተን ሊያግዝ የሚችል ሰው ካለ ማስገባት ትችላለህ ብያለሁ። ገዛ የሚፈልግ ወንድማችን አይደለም ፓስተር፣ ችግር የለውም። ምን አለ መሰለህ ቤተ አንተ በቃ ወይ አልነበርክም እንጂ ስልክ ደውሎ አንዴ ቆይ ፈለገ ልጥራው ብሎ አልጠራኝም ለምን ትላለህ ታዲያ? ስልክ ደውሎ ፈለገ ልጥራው አንዴ ቆይ አስገባዋለሁ ሁሉ ብሎ እኮ ነው ፓስተር። በህይወት ደስተኛ ፓስተር ሶፊ በህይወት ደስተኛ ስልክ አልደወልክም? ስልክ የደወልኩት ማን ጋር ነው? ፈለገ ጋር። ኧረ በእናትህ አይደለም ሰው ልጥራ አልክ ደወልክ። ግን ዞሮ ፈለገ እኛ እያወራን ያለንበት ርዕስ መቀየር አይቻልም ወይ? ከእኛ ጋር ማውራት ከፈለግ እኛ እያወራን ያለ ነው ቅድስት ድንግል ማርያም ድንግልናዋ ዘላለማዊ ነው አይደለም የሚል ከዛ ልጆች ወልዳለች ብሎ እነ ያዕቆብን ጠርቶ ያወራበትን ርዕስ እያስረዳን ነበር። መጣ ይሄ ነገር የተናገርከው ነገር ልክ አይደለም ስትል ለኃይሉ ዮሐንስ መልስ ትሰጠዋለህ። ከዛ በተረፈ ሀሳብ ማስቀየር አይቻልም። በብዙ ይሰማል፣ ድምጽ ይሰማል፣ በደንብ ይሰማኛል። በሰዓት እናውራ፣ በደቂቃ እናውራ፣ በደቂቃ እናውራ። ደቂቃ አያስፈልግም። ለፈለገ ሰዓት ስጠውና ሁለት ደቂቃ የሚያከላለው ምን አለ ሀሳቡን አስቀየርክብን እኮ ደህና እያወራ ኃይሉ ዮሐንስ እያስተማረ ለምን መሰለህ? በእርግጥ ይኸውልህ የመድኃኒቱ ባህሪ ነው። ማንም ሰው መርፌ ሲወጋ መድኃኒት ሲወጋ እየሳቀ አይወጋም፣ እያመመውም ነው የሚወጋው ለመዳን ማለት ነው። ኃይሉ ዮሐንስ የሚያድን የህይወት ቃል እየሰበከ ስለነበረ ህመም ተፈጥሯል። ያ ህመም ደግሞ እያስጨዋችሁ ነው። ይሄ ነው እውነታው። አለበለዚያ ስለ ድንግል ማርያም ዘላለማዊ ድንግልና አንስታችኋል። ኦኬ እናውራ። ጌታ በረከ እንዳልኳችሁ እባክህ ፈቃደኛ ሆነና አንድ ጊዜ አዳምጠኝ። የእናንተ ቤተ እምነት ኃይልሽ አንዱ አልሆነ ይደዝማታ ምንም የሚያመጣው ለውጥ የለም። ፕሮቴስታንቲዝም ለእኔ ባጭሩ መሰረተ ክርስቶስም ሙሉ ወንጌልም ሆነ ምንም ለውጥ ጉልቻ ቢቀያየር ለእኔ ወጣ ያጣፈጠም ዞሮ ለእኔ ተመሳሳይ ነው። ችግር የለውም። እናውራ በሚጠቅመን ሀሳብ። ኦኬ ስለ እመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና አንስታችኋል እና ስለነዛ ነጥቦች የሚጠቅም ሀሳብ ስለሆነ እሱም በመጽሐፍ ቅዱስ ማስረጃ እናውራበት። የሚጠቅመው ነገር አውጥተን ብንለይ ይሻላል።
ፓስተር ሶፊ እኔ አንተን ባወራ ደስ ይለኛል። የመጽሐፍ ቅዱሱ መረዳቱ ካለ እኔ አላወራም እያወራን ነው። አላወራም እንደውም አላወራም። እኔ አልችልም፣ አማርኛም አላውቅም። አገልጋይ አይደለ እንዴ ፓስተር ሶፊ? አላውቅም፣ አማርኛ እኔ ጠፍቶብኛል። ልጅ አላት አላወራም። በምንኛ ቋንቋ ላውራ? በምን ቋንቋ ላውራ ፓስተር ሶፊ? ሶፊ እነዚህ ሰዎች ብልጥ ናቸው። ይኸውልህ ሲያወሩ ቀስ ብሎ ነው የሚያወሩት። ቀስ ብሎ ስለሚያወሩ ዶንት ትራይ ቱ ቢ ስማርት ምናምን ነገር። እኔ ከኔ ጋር ስታወራ ፈለገ እባክህ እኔ ወድቆ አዳምጥ። እኔ ኢየሱስ ክርስቶስ ብዬ ስለጮኩ አንተ ኢየሱስ ስላልክ የሚጸድቅ ነገር የለውም። የሆነ ነገር ወንድምን ይመስላል ፓስተር ሶፊ። ምንም በቃ ይሄ እንደ ጎተተ ካሴት ስለፈጠንኩ የሚመጣ ነገር የለም። እያወራን ያለንበት መንገድ አለ። በዛ መንገድ አማርኛ አንተ ማይክል ሚዩት አድርገው እና ቁጭ አደርጋለሁ። እሺ ይኸውልህ ጌታ ይባርክ። ነገሩን ዲያቶኒክ እና ፔንታቶኒክ አታርገው። በቃ እናውራ። እያወራን ደህና እያወራን ይኸውልህ እስካሁን ሚዩት አድርጌ ነው የሚገርመው። ማይክል ሚዩት አድርገው ጭራሽ ከመሻርኩ የድሮ ነው። በቃ እንደዚህ አይነት ጩኸት አያስፈልግም። ማውራት አቅም ያለው ሰው ያወራል። አንተ እኮ ነው የምታስጨዋን እኮ ፈለገ። አንተ እኮ ነው። አረ ይሄ ምን አይነት መንፈስ ነው? አረ እባክህ ፓስተር ሶፊ ራስን ተቆጣጠር። ማይክል ሚዩት አድርገው ከኃይልሽ ጋር እናውራ። ለምንድን ነው ሚዩት አድርገው የምትለኝ? እንዴት ለምንድን ነው የምታዘኝ? እሺ ሚዩት አታድርገው፣ ጸጥ በል አንተ። እናውራ። ኧረ ጌታ ኢየሱስ በኋላ መተህ ሚዩት አድርግ። አንተኛው ዝም በል። አንተ ነው የምታወራው። እንዴት ተሰለመሷት እኮ ይበልጣል። ምን ችግር አለው? አገልጋይ አይደለ እንዴ? ታዘዝ እንጂ ምን ችግር አለው? አንተ መች ታዘዝክ? ከኋላችን መተህ እኔ ይኸው ልታዘዝ አልኩ እኮ። ምን ብዬ ልታዘዝ? እዘዘኝ። ምን ብዬ ልታዘዝ? እሺ ሚዩት አድርግ። ከማን ጋር ላውራ? እሺ ሚዩት አድርግ መጀመሪያ። ሚዩት አድርገህ ስታዳምጥ እያወራህ ታረገ። እኔ ልቀጥል ሶፊዬ? ቆይ ትቀጥላለህ። ቆይ ሚዩት አድርግ። አንተም ታዘዝ። አትሊስት መንፈሳዊ አባትህ እሺ ብሎ ሲታዘዝ አንተም ታዘዝ። ፈለገ እንኳን ደህና መጣ። እንወዳሃለን፣ እናከብረሃለን። ባለህ ተጽዕኖም በገባህ እውነትና በተረዳው መረዳት እያስተማርክ ስላለ ለዛ አድናቂህ ነኝ። በቃ ምንም ሌላ ጥያቄ ነው። አሁን ግን ስናወራ ኃይሉ ዮሐንስ በነገረ ማርያም ላይ እያነሳና እያወራ ልጆች ወልዳለች ወይ ዘላለማዊ ድንግልና አላት ወይ የሚል ጥያቄ አንስቼ ጠየኩት። እየመለሰን የነበረው ምላሾቹ ላይ ማስረጃ፣ ለምሳሌ ልጆች እንደወለደች ማስረጃ አምጣ። ከዛስ ስለ ዮሴፍ አንስተን ኦርቶዶክሳውያን ከዚህ በፊት እነ ኤርሚም እዚህ መጥተው ሲናገሩ ዮሴፍ እጮኛዋ አልነበረም፣ ጠባቂዋ ነው። እጩ ማለት አንድ ዶክተር እጩ እንደሚባል ለዶክተርነት እጩ እንደሚባል እሱም እጩ ነው እንጂ ሌላ ነገር የለውም ብለው ያነሳሉ። የሚለው ነስ አይደለም፣ ባሏ ነበረ። ከዛ በኋላ ኢየሱስ ክርስቶስን ከወለደች በኋላ በማቴዎስ ወንጌል ምዕራፍ 1 ቁጥር 25 አካባቢ ባለው መሰረት የበኩር ልጇን እስክትወልድ ድረስ አላወቃትም ነበር።